mattina mi sono alzato, bella ciao, bella ciao. Mattina mi sono alzato e ho trovato l'invaso. ወደዚህ ከተማ ከመግባታችን በፊት መኪናችሁን ከዚህ ከተማ በቅርበት በምትገኘው ፒያዛ ሌ ሮማሬ ማቆም ይኖርባቸዋል። ምክንያቱም እዚህ ከተማ ውስጥ ምንም አይነት መኪና፣ የመኪና መንገድም ሆነ የትራፊክ መብራቶች አታገኙ። ሕንፃዎቿ ከውሃ የሚነሱባት፣ ጎዳናዎቿ ካናል የሆኑባት፣ ሕዝቦቿም እንደ መደበኛ ሕይወት በጀልባ የሚጓዙባት ከተማ። ይህች ከተማ የተገነባችው ውሃ ላይ ነው። የሚገርመው ደግሞ እስከ ዛሬ ያለችው ከ1000 ዓመታት በፊት በተገነባችባቸው እንጨቶች ላይ ነው። Ciao, 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 e se io muoio da partigiano, tu mi devi seppellire. ይቺ ከተማ ሰላምን፣ ስህተትንና ተአምርን የያዘች የምድራችን አስገራሚ ቦታ ናት። ከ1000 በላይ ዓመታትን ተሻግራ ዛሬ ላይ የደረሰችው ይቺ ከተማ እንዴት ተፈጠረች? በዚህ መልክ ስለምን ተወደደች? አንዳንድ ሰዎች ደግሞ ለምን ይቺ ከተማ ቀስ እያለች እየጠፋች ነው እንደሚሉ እናያለን። ከመሄዳችን በፊት ግን ይህን ቪዲዮ ላይክ እና ሼር፣ ቻናላችንን ደግሞ ሰብስክራይብ ማድረግ እንዳረሱ። አሁን መብራታችሁን አጥፍታችሁ ከኛ ጋር ጉዞ ወደ ቬኒስ ኢታሊ። በአምስተኛው ክፍለ ዘመን የኃያሉ ሮማን ኢምፓየር የምዕራቡ ክፍል በመፍረስ ላይ ነበር። የአሁኖቹ ሃንጋሪ፣ ሮማኒያ፣ ቱኒዚያ እና አልጄሪያ መኖሪያቸው አድርገው የነበሩት እንደ ቪዚጎት፣ ቫንዳል እና አሁን ያሉ ጎሳዎች ወደ ምዕራባዊ የሮም ክፍል በመሄድ ከተሞችን እየወረሩ ቤቶችን እያቃጠሉ ሰዎችንም እያሰቃዩ ይገላሉ። ታዲያ የዛን ጊዜ አንዳንዶቹ የከተማው ነዋሪዎች ይህን ስቃይ ከመቀበል ይልቅ ማምለጥን መርጠው ነበር። ያመለጡት ግን ወደ ተራራ ወይም ወደ ጫካ አልነበረም። ማንም ወደማይፈልገው፣ ፈረሶች ሊጋለቡ ወደማይችሉበት፣ ወታደሮቹን በሙሉ አቅማቸው የማይገቡበት የቬኒስ ሐይቅ ነበር የሸሹት። ሐይቁ ለመኖር የማያመች ቦታ ቢሆንም እነሱ ያጡትን ጥበቃ ግን ይሰጣቸዋል። እነሱም ተጠቀሙበት። ቬኒስ በውሃ ላይ የተገነባች አይካኒክ የሆነች የጣሊያን ከተማ ከመሆኗ በላይ ብዙ ሰዎች የሚያውቋት በቦዮቿ፣ በታሪካዊ ድልድዮቿና ቀለል ብለው ተሰርተው ባረጁት ግን የተመልካችን ትኩረት ለረጅም ደቂቃ በሚሰርቁት ሕንፃዎቿ ነው። አሁን የምናየው የዚህ ከተማ ጅማሮ ከትናንሽ የእንጨት ጎጆዎች ነበር። ጎጆዎቹን ከመስራታቸው በፊት ግን ቤታቸውን ከሐይቁ ውሃ ጋር አስታርቀው የሚያኖሩላቸው ረጃጅም ምሰሶዎች ያስፈልጓቸው ነበር። በዛ ሰዓት ያደረጉት ውሳኔ ግን የአሁኑ ቬኒስ እንደሚሆን ከመካከላቸው ያሰበ አንድም አልነበረም። ቬኒስ የተገነባችው በሚሊዮን ከሚቆጠሩ የእንጨት ምሰሶዎች ላይ ነው። ረጃጅም የሆኑትን እነዚህን እንጨቶች ከቬኒስ በስተ ሰሜን ከሚገኙት ተራራማ አካባቢዎች እያመጡ እንጨቶቹ ጠንካራ የመሬቱ ክፍል ላይ እስኪደርሱ ድረስ ይገፏቸዋል። እንደመጡበት ቦታ ውድና ሙቀት የሞላው ባይሆንላቸውም ሕይወታቸውን ለመጠበቅ ግን በቂ ነበር። ታዲያ ግን ይህን ስትሰሙ እንጨቶቹ የሁላ ጊዜ ውሃ እየነካቸው ለምን አልበሰበሱም ማለታቸው አይቀርም። ስለዚህ ድሮ ወደ ተሆነው ሳይንስ እንመለስና የዚህን መልስ እንፈልግ። የተፈጥሮ ሕግ እንጨት ለመበስበስ ፈንጊና ባክቴሪያዎች ያንን እንጨት መመገብ አለባቸው። እነዛ ፈንጊና ባክቴሪያዎች ለመኖር ደግሞ እዛ ቦታ ላይ ኦክስጅን መኖር አለበት ይለናል። እዚህ ጥልቅ ውሃ ውስጥ ግን ፈንጊዎች የሚያስፈልጋቸውን ኦክስጅን ማግኘት አይችሉም። ለዚህም ነው እነዚህ እንጨቶች ይህን ሁላ ጊዜ ምንም ሳይሆኑ መቆየት የቻሉት። ቬኒስ ለሕዝቦቿ ከዓለም ሀገራቶች የተለየውን ነው የምትመርጠው። ከመኪና መንገድ ይልቅ ቦዮችን፣ ከመኪኖች ይልቅ ጀልባዎችን፣ ከአዋራ ይልቅ የውሃ ድምፅን። በዚህ ከተማ ውስጥ ዋናው ጎዳና ይሄ የምታዩት ትልቅ ቦይ ነው። ግራንድ ካናል ብለው ሰይመውታል። የዚች ከተማ ዋናው መተላለፊያ ነው። እዚህ ከተማ ውስጥ አምቡላንስ፣ ፖሊስ፣ ታክሲ፣ የዕቃ አጓጓዥ ሁሉም የሚጠቀመው ጀልባ ነው። እኛ ቪንቴጅ ሮልስ ሮይስ ሲልቨር ጎስት ብለን እንደሰየምነው ክላሲክ መኪና እነሱም ክላሲክ ጀልባ አላቸው። ጎንዶላ ብለው ይጠሩታል። በፊት ላይ ሁሉም ሰው ይገለገልበት የነበረ ሲሆን አሁን ግን ሰርግ ከሌለ ወይም ለቱሪስት ካልሆነ የሚነካው አታገኙ። ስለ ጀልባዎች ካነሳን አይቀር ግን እንደኛ አንበሳ ባስ ሁሉ እዛም የውሃ ላይ ባሶች አሉ። ቫፖሬቲ ይባላሉ። የውሃ ላይ ባስ እንደማለት ነው። አሁን ላይ ቬኒስ ወደቧ ከጣሊያን የንግድ ወደቦች በመጨናነቅ 8ኛ ደረጃን ይዟል። ቬኒስ በዩሮፕ በመካከለኛው ምስራቅና ኤዥያ መካከል ተቀምጣለች።
ይህም ብዙ ንግዶች ላይ እጇ እንዲገባ ጠቅሟታል። በታሪክም ቬኒስ ኃይሏን ታገኝ የነበረው እንደ ሌሎች ሀገራቶች ከመሬቷ ወይም ከማዕድናት ሳይሆን ከምታደርጋቸው ንግዶች ነው። ቅመሞች፣ ሐር፣ ወርቅ እነዚህ ሁሉ ያልፉ የነበረው በቬኒስ በኩል ነው። ይህንንም ተጠቅማ ከ14ኛው እስከ 18ኛው ክፍለ ዘመን ለ500 ዓመታት ያክል መርከቦቿ በሜዲትራኒያን ባህር ላይ የበላይነትን አግኝተዋል። ይህንን የበላይነት ከማግኘታቸው በፊት ግን ድህነት ከጭቃና ጨዋማ ውሃ ውጭ የሰጠቻቸው ነገር አልነበረም። ቤታቸውን ቢሰሩም በትናንሽ ደሴቶች ከመከበብ ውጭ ሌላ ያገኙት ነገር አልነበረም። ማረስና ማምረት አይችሉም ነበር። በዚህ ሁሉ ነገር ውስጥ አልፈው ግን መኖር ነበረባቸው። ታሪካቸውም የጀመረው እዚህ ጋር ነው። የሐይቁ ጫፍ ላይ የሚገኙት ጨዋማ ውሃዎች ለፀሐይ ሲተኑ ከኋላቸው የሚተዋቸው የጨው ክምሮች ነበሩ። በሌላ በኩል ደግሞ እንደነሱ ባህር ላይ የማይኖሩ መኖሪያቸውን የብስ ያደረጉ ጨው የሚያስፈልጋቸው የቢዛንታይን ግዛት ውስጥ ማለትም በምስራቅ ሮማ ግዛት ውስጥ የሚኖሩ ብዙ ሰዎች አሉ። ለእነዚህ ሰዎች ጨውና አሳዎችን በመሸጥ ርቋቸው የነበረውን የወርቅ ሳንቲም ማግኘት ጀመሩ። ከዛም የቬኒስ ነጋዴዎች ያገኙትን ወርቅ ለግል ፍላጎታቸው ከመጠቀም ይልቅ መርከብ እንዲመረትላቸው ኢንቨስት ማድረግ ጀመሩ። በእነዚህ መርከቦች የበለጠ በሜዲትራኒያን ባህር ላይ መጓዝ ይችላሉ። መርከቦቹ ከተሰሩ በኋላ የንግድ መስመሮቻቸውን ማስፋት ጀመሩ። ብዙ የጨው ምርቶችን ከሌላ ቦታ እየገዙ ቀስ በቀስ በሰሜናዊው የጣሊያን ክፍል ያለውን የጨው ንግድ ተቆጣጠሩት። አንዳንድ ቬኒሳዊ ቤተሰቦች ከጨው ንግድ ያገኙትን ገንዘብ በመጠቀም ኮሌጋንዛ የተባለ ሲስተም ፈጠሩ። ይሄ ሲስተም የሚሰራው እንደዚህ ነበር። የመርከብ ላይ ጉዞ በሚደረግበት ጊዜ የባህር ላይ ዘራፊዎች እቃቸውን ይወስዱባቸው ነበር። ለዚህም ሲባል ባለሀብት ሰዎች ገንዘባቸውን አንድ ላይ በማዋሃድ ለድሃ ወጣት መርከበኞች የገንዘብ ድጋፍ ያደርጋሉ። ጉዞው ከተሳካ የንግዱን ትርፍ ይካፈላል። በዚህ ሲስተም ብዙ ወጣት ቬኒሳውያኖች ወጥቶ ለመነገድ የሚያስችላቸውን ገንዘብ ማግኘት ጀመሩ። በዛ ትንሽ የጨውና አሳ ንግድ የጀመሩት ንግድ እያደገ የኤዥያ ውድ ቅመሞች ወደ ንግዳቸው ማስገባት ጀመሩ። በዚህ መሃል ግን አንድ ነገር ተፈጠረ። በአቅራቢያቸው የሚገኘው የቤዛንታይን ኢምፓየር የእነሱን እርዳታ ጠየቀ። እርዳታውም ቬኒስ የባህር ኃይሏን ተጠቅማ የቤዛንታይን ኢምፓየርን ከጠላቶች እንድትጠብቅ ነበር። በምትኩም ሁሉም የቤዛንታይን ወደቦች ላይ ምንም ታክስ ሳይከፍሉ ቬኒሳውያን እንዲነግዱ ተፈቀደላቸው። ይህ ማለት ቬኒሳውያን በሜዲትራኒያን ባህር ውስጥ ካሉ ሌሎች ነጋዴዎች በጣም ርካሽ በሆነ ዋጋ መግዛትና መሸጥ ይችሉ ነበር። ይህንን እድል ሳያስመልጡ ከአውሮፓ እህል፣ ወይን፣ ጣውላና ብረት እየገዙ ወደ ምስራቅ ይልካሉ። በምዕራቡም እንደዚያው። በዚህ መሃል ግን ይናፍቁት የነበሩትን ሀብት ሲያገኙት አንድ ችግር አብሮ መጣባቸው። መርከብ ላይ እንዲሁም ከተማቸው ውስጥ ይዘውት የሚጓዙ ብዙ ገንዘብ በዘራፊዎች መሰረቁ አሁንም አልቀረም ነበር። ይህን ችግር ለመፍታት ሸቀጦችን ብቻ ሳይሆን ገንዘብን መገበያየት ጀመሩ። ባንክ የሚለው ቃል ራሱ የመጣው ባንኩ ከሚለው የጣሊያን ቃል ነው። አግዳሚ ወንበር ወይም ቆጣሪ ማለት ነው። ግርግር በሚበዛበት የቬኒስ ገበያ ላይ ገንዘብ ቀያሪዎች ባንኮስ የተባሉ የእንጨት ወንበሮች ላይ ተቀምጠው ነጋዴዎችን ይጠብቃሉ። ከተለያየ የዓለም ጫፍ የሚመጡ ነጋዴዎች እነዚህ ባንከሮች ጋር ሲደርሱ ያላቸውን የሀገራቸው መገበያያ ወርቅ ለባንከሮቹ ይሰጣሉ። ባንከሮቹም ወርቆቹን መዝነው በሚገባቸው ዋጋ ወደሚታመኑ የቬኒስ የወርቅ ሳንቲሞች ይመነዝሩላቸዋል። ነጋዴዎች ግን እነዚህ የወርቅ ሳንቲሞች አሁንም ተሸክመው መሄድ አይፈልጉም፣ መሰረቃቸው ስለማይቀር። ለዚህም የተመነዘረውን ወርቅ እዛው ባንከሩ ጋር ይተውታል። ባንከሩም በምትኩ የብድር ወረቀት ደብዳቤ ይሰጣቸዋል። እሱን ይዘው ወደ መርከባቸው ይሄዳሉ። መንገድ ላይ ዘራፊዎች እንኳን ቢገጥሟቸው ምንም ወርቅ ይዘው አያገኟቸው። ስለዚህ ምንም ሳይሆኑ እቃቸውን ወደሚገዙበት ቦታ መሄድ ይችላሉ። እዛ ከደረሱ በኋላም የሚፈልጉትን እቃ ገዝተው ከነሱ የሚጠበቅ ያንን ወረቀት ለሻጩ መክፈል። ያ ሻጭ ገንዘቡን የሚያወጣበት ሁለት አማራጭ ይኖራል። አንድ በአካባቢው ወደሚገኝ የባንኩ ቅርንጫፍ ሄዶ ገንዘቡን ማውጣት። ሁለተኛው አማራጭ ደግሞ ያንን ወረቀት እንደ ገንዘብ መጠቀም። ታዲያ እነዚህን ሲስተሞች አንድ ላይ በማድረግ በብዙ ነጋዴዎች ዘንድ እምነትን ማግኘት ጀመሩ። ከተማ ብቻ ሳይሆን ትልቅ የቢዝነስ ኢምፓየርንም ገነቡ። ቬኒስ በዓመት ከ25 እስከ 30 ሚሊዮን በሚሆኑ ጎብኚዎች ትጎበኛለች። በዚህ ሁሉ ሰው እንድትወደድ ያደረጋት ታሪኳ ብቻ ሳይሆን የምትሰጠው ሰላምና ነፃነት ጊዜ እናንተ ጋር እንደቆመ እንዲሰማችሁ ስለምታደርግ ነው። ይህንን ውበት እያያችሁ ግን አንድ ሰው መጥቶ የማታምኑትን ነገር ይነግራችኋል። ከተማዋ እየሰመጠች ነው፣ ከዚህ ቶሎ መሸሽ አለብን። አዎ፣ የብዙ ሰዎች አስተያየት ቬኒስ በቀስታ ግን ያለማቋረጥ እየሰመጠች ነው የሚሉ ብዙዎች ናቸው። በምን አወቅ ካላችኋቸው የባህሩ ደረጃ ከፍ ማለትና ከእንጨቶቹ ላይ በተገነቡት ህንፃዎች ክብደት ምክንያት እንጨቶቹ ወደ ታች እየተገፉ መሆናቸውን እንደ ምክንያት
ቆይታም ለብዙዎች ሕይወት ሆናለች። ቀድማም ከውሃ የወጣች አሁን ደግሞ ውሃው ላይ ለመቆየት የምትታገል ከተማ ቬኒስ። ወደ ቬኒስ የነበረንን ጉዞ ከወደዳችሁት ሰብስክራይብ ማድረግ እንዳይረሳ። ይሄ ጅማሯችን ነው። ገና ወደ ብዙ ቦታ እንጓዛለን። በድጋሚ እስከምንገናኝ መልካም ጊዜ